بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته الحمد لله رب العالمين በመላው ዓለም ለምትገኙ ኢትዮጵያውያን ወንድሞቼ እህቶቼ አባቶቼ እናቶቼ ልጆቼም የሆናችሁ እንኳን እንደ ሂጅራ አቆጣጠር ለ1447 ዓመተ ሂጅራ ረመዳን የተባረከው ረመዳን ወር እንኳን አደረሰን። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ አላህ ሱብሓነሁ ወተዓላ ኡሙር ሰጥቶን እድሜ ሰጥቶን አፍያ ሰጥቶን ይህኛውን የ1447ኛውን ዓመተል ሂጅራ እንድንጾም ረመዳንን አላህ ስለወፈቀን አላህን እናመሰግን ይገባል። አልሐምዱሊላህ ረቢል ዓለሚን። ይህ ረመዳን ከመድረሱ በፊት ስንት ወንድሞቻችን፣ ስንት እህቶቻችን፣ ስንት አባቶቻችን፣ ስንት እናቶቻችንና ልጆቻችንን ወደ አኼራ ሸኝተናል። እኛ ይህን ደግሞ ጊዜና ይህን ወቅት ደግሞ አላህ ስለሰጠን ይህንኑ አጋጣሚ ደግሞ ተጠቅመን ይህን ወር የተውበት ወደ አላህ የመመለሻ ጊዜ ወደ አላህ የአላህን ረሕመትን የአላህን መግፊራን በመጨረሻም ከአላህ ስብሓነሁ ወተዓላ ኢትቁ ሚነናር ከጀሃነም ነፃ መባልን እድል የምናገኝበት የተባረከ ወር ስለሆነ ይህንም ወር ይህን ኒዕማ አላህ የሰጠንን ኒዕማ ልንጠቀምበት ይገባል። በትልቁ ያለፍንበትን ጊዜያቶችን አስታውሰን ያለፈበትን ጊዜያቶች ሁሉ አስታውሰን ለአላህ ስብሓነሁ ወተዓላ ይቅርታን ተውበትን የምንጠይቅበት እንደዚሁም በዚህ ረመዳን ላይ ውስጥ ደግሞ ከአላህ ስብሓነሁ ወተዓላ በተለይ ይህ ወር ሸህሩ ቁርአን የቁርአን ወር በመሆኑ ጊዜያችንን ወቅታችንን አቅላችንንም ሩሃችንንም እያስተነተን ቁርአን የምንቀራበት ጊዜ ሊሆን ይገባል። እንደዚሁም በዒባዳውም ላይ ደግሞ ጠንክረን ከዚህ ቀደም ከነበረን ዒባዳዎች ላይ ጨምረን በመስጊድ ላይ ዘውታሪዎች ሆነን ብዙ ጊዜያችን መስጊድ የምናሳልፍ ሆነን እንደዚሁም ሶላታችንን ከፈርድ ሶላቶቻችን ውጭ ያሉትን ነዋፊል ሱና ሶላቶች ሁሉ የምንጨምርበት ዚክሮችን የምናበዛበት ቂያም ለይል የምናበዛበት ተራዊህ ላይ ጠንክረን የምንገኝበት ኢዕቲካፍ ላይ በመስጊድ ላይ ኢዕቲካፍ ላይ ጊዜያችን የምናሳልፍበት ከዚህም ደግሞ አልፎ ራሳችንን ባሳለፍነው ወንጀሎች ደግሞ እያስታወሰን እስትግፋር ምህረት የምንጠይቅበት የምንጸጸትበት ጊዜ ሊሆን ይገባል። እንደዚሁም ይቅርታ ባይነታችን በከፍተኛ ሁኔታ ላይ ተገኝቶ ያስከፉንንም ሰዎችን ቢሆንም ይቅር ባዮች የምንሆንበት ያስቀየሙንም ሁሉ ይቅር ባይ ሆነን አፉ የምንልበት እንደዚሁም ደግሞ ከወንድሞቻችንም ከእህቶቻችንም አንዳንድ ያልተግባባኖች ነገሮች ካሉ እነሱንም ይቅር እንዲሉን አፉ እንዲሉን የምንጠይቅበት ወላጆቻችንን ልጆች ወጣቶች ወላጆቻችን ልጆች ደግሞ የወላጆቻችን አፉታ የምናገኝበት የምንጠይቅበት ከጎረቤቶቻችንም ጋር የነበረን ግንኙነት የምናሻሽልበት አፉ የምንባባልበት የዝምድናችን የተቋረጠ ዝምድናችንን የምንቀጥልበት
ወራት ስለሆነ ይህንን ወራት መጠቀም ይህንን እድል መጠቀም በጣም በጣም ዋጅብ ግዴታ የሆነ ነው። ነገ ይህን እድል ላናገኘው እንችላለን። ይህን ረመዳን ሳያገኙ እንዲሄዱ ሰዎች ሁሉ እኛም ይህን እድል ለሚቀጥለው ዓመትም ይሁን በዚህ መሀልም ይሁን ላናገኘው ስለምንችል ይህን እድል መጠቀም ይኖርብናል። እንደዚሁም ደግሞ በአካባቢያችንም ከአካባቢያችን ውጭ ያሉትንም የተፈናቀሉትንም ወንድም እህቶቻችንን የተቸገሩትን ወንድም እህቶቻችንንም በየዓለሙ በየሀገሩ ያሉትን ደግሞ የምንረዳበት በዱዓ የምናግዝበት ወቅትና ወር ስለሆነ ኢንሻአላህ በዚህ ነገር ላይ ጠንክረን መገኘት ይኖርብናል። ኢንሻአላህ እንደዚሁም ደግሞ የተለያየንም ያለን ከሆነ የምንቀራረብበት በጋራ የምንሰራበት ዋህዳና አንድነት በሙስሊሙ መካከል ላይ እንዲመጣ ጥረት የምናደርግ በተግባርም በንግግርም ይህን ስራ መስራት ያለብን ግዴታችን ነው እና ኢንሻአላህ እንግዲህ ይሄ የተባረከ ወር ኢንሻአላህ ይሄ የሂጅራ የ1447ኛው ዓመተ الሂጅራ የሆነው ረመዳን ኢንሻአላህ የአላህ ረሕመት የምናገኝበት የአላህን መግፊራ ምህረትን የምናገኝበት የአላህን እዝነትን የምናገኝበት በመጨረሻም ደግሞ ከጀሃነም ካስፈሪዋ ጀሃነም ነፃ ናቸው የምንባልበትን አላህ እድሉንና ይሄኛውን እድል የሚሰጠን አላህ አድርገን የተባረከ ረመዳን ለኔም ለመላው ኢትዮጵያ ሙስሊም ወንድሞቼና በሀገር ውስጥም ከሀገር ውጭ ያላችሁም አላህ ሱብሓነሁ ወተዓላ እንኳን አደረሰን እላለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።